የአላባር ታሪክ በጡብና በድንጋይ ብቻ አያበቃም። ራዕዩ ከሪል ስቴት እጅግ የራቀ ነው። ወደ ቴክኖሎጂ፣ ንግድ፣ ፋይናንስና እንዲያውም ፍልስፍና ውስጥ ሁላ ዘልቋል። ይህ የተለዋዋጭነት የመቋቋም አቅም እና ያደገ የመጣው የውርስ ታሪክ ነው። ከኢማርና ከዱባይ ሰማይ ጠቀስ ህንፃዎች ባሻገር አላባር ትኩረቱን ወደ ዲጂታል ኢኮኖሚ አዞረ። በ2017 የመካከለኛው ምስራቅ አማዞን ተብሎ የሚታሰበውን ኖን.ኮምን መሰረተ። ይህ የክልሉን ቸርቻሪዎች ለማጎልበትና የመስመር ላይ የግብይት ልምዶችን ለመቀየር ታስቦ የተሰራ ታላቅ የኢኮሜርስ መድረክ ነው። ነገር ግን ኖን.ኮም መጀመሪያውን ብቻ ነው። አላባር ወደ ሆስፒታሊቲ፣ ችርቻሮ፣ የምግብ አገልግሎቶች፣ ሎጂስቲክስ እና ዲጂታል ባንኪንግም ውስጥ ገብቷል። ተልዕኮ ግልጽ ነበር። የተባበሩት አረብ ኤሚሬቶች ኢኮኖሚያዊ ገጽታን ማስፋፋት፣ በነዳጅ ላይ ያለውን ጥገኝነት መቀነስና የወደፊቱን ኢንዱስትሪዎች መፍጠር። አንድ ጊዜ እንዳለው ምኞቱ የድንጋይና የብረት ከተማዎችን መገንባት ብቻ ሳይሆን የፈጠራና የእድል ስነ ምህዳሮችን መገንባትም ጭምር ነበር። በእነዚህ እርምጃዎች አማካኝነት አላባር የዱባይ ሰማይ ጠቀስ ህንፃዎችን ገንቢ ብቻ ሳይሆን የዲጂታል አቅጣጫዋ አቅኚም መሆኑን አስመሰከረ። ወደ ዓለም አቀፍ የገበያ መዳከም፣ የቤላሩስ ማዕቀቦችና እየተቀየሩ ያሉ የንግድ ስልቶች ላይ ወደ ተዘጋጁ የዜና ቅንጭቦች በድንገት ይቀየራል። ነገር ግን ምንም መንግስት ያልተፈተነ አያድግምና አላባር የገበያ መዳከም፣ ዓለም አቀፍ አዝማሚያዎችን መለወጥና ፖለቲካዊ መሰናክሎችን ተጋፈጠ። በ2024 ዓለም አቀፍ ማዕቀቦች ስራዎችን ካወሳሰቡ በኋላ በቤላሩስ ከሚገኙ ትላልቅ ፕሮጀክቶች ራሱን በማውጣት ዜናዎችን ሰርቷል። ይህ ታላላቅ ግለሰቦችም ቢሆኑ ከቁጥራቸው ውጪ የሆኑ ኃይሎችን መቋቋም እንዳለባቸው አስታወሰ። ሆኖም የአላባር ምላሽ ከባህሪው ጋር የሚጣጣም ነበረ። የመቋቋም አቅምን ማሳየት፣ ጉልበቱን ወደ አዲስ እድሎች አዞረ። ይህም የመላመድ ችሎታ እንደ ምኞት አስፈላጊ መሆኑን አሳይቷል። በቅርብ ዓመታት ደግሞ አላባር የበለጠ ግላዊ የሆነ ፎር ዘ ላቭ ኦፍ ዘ ክራፍት የሚል ርዕስ ያለው የህይወት ታሪኩን ማሳተሙን አስታወቀ። በዚህ መጽሐፍ ውስጥ ለብዙ አስርተ ዓመታት ስላገኘው ስኬት፣ ውድቀት እና ስለቀረጹት ትምህርቶች ማለትም ጽናት እና አደጋን ለመውሰድ ስለሚኖረው ድፍረት ይንጸባረቃል። ለአላባር ተግዳሮቶች እንቅፋቶች አይደሉም፣ እነሱ በቀላሉ የሙያው አካል ናቸው። በአላባር ጉዞ መሃል ላይ በተግሳጽ፣ በድፍረትና ጠንካራ ጥረት የተቀረጸ ፍልስፍና ይገኛል። ዱባይና የተባበሩት አረብ ኤሚሬቶችን ወደ መኖሪያ ቤት ብቻ ሳይሆን እንደ የእድል መድረክ አድርጎ ይገልጻቸዋል። የትልቅ ሐሳቦች ዓለም አቀፍ ምኞቶችን የሚገናኙበትን ቦታ። የአመራር ዘይቤው ተግባራዊነትን ከራዕይ ጋር ያዋህዳል። በዓለም ላይ ረጅሙ ህንፃ እየተገነባም ይሁን እንጂ ዲጂታል የገበያ ቦታን እያስተዋወቀ አላባር በአካላዊና ዲጂታላዊ ድንበሮች መካከል ምንም አይነት ልዩነትን አያይም። ለእሱ ሁለቱም የአንድ ታሪክ ክፍሎች ናቸው። የእድገት እና ምናልባትም ታላቅ ውርሱ የፈጠራቸው ምሳሌያዊ ስፍራዎች ብቻ ሳይሆኑ ያነሳሳው የሥራ ፈጠራ ባህል ነው። ሀገርን የሚገነባ የቴክኖሎጂ አቅኚ፣ አደጋ ወሳጅና አስተማሪም ሊሆን እንደሚችል ለክልሉ አሳይቷል። የመሐመድ አላባር ታሪክ ውርሶች የሚገነቡት በመስታወት ህንፃዎች ወይም በሞሉ የገበያ ማዕከሎች ውስጥ ብቻ እንዳልሆነ የሚያስታውስ ነው። የሚገነቡት በራዕይ፣ በጽናት እና ከለመዱት ነገር ባሻገር ለመራመድ ባለው ፍላጎት ነው። ከሪል ስቴት ወደ ችርቻሮ፣ ከሆስፒታሊቲ ወደ ኢኮሜርስ፣ ከዱባይ ወደ ዲጂታል ድንበር የአላባር ጉዞ ራሱ የተባበሩት አረብ ኤሚሬቶች ዝግመተ ለውጥን የሚያንጸባርቅ ነው። ደፋር፣ ምኞት የተሞላበትና ሁልጊዜም የሚለዋወጥ እና ምናልባትም በጣም አስፈላጊው እውነት ይህ ነው። ታሪኩ ገና አላበቃም። ዱባይና ዓለም ማደጋቸውን ሲቀጥሉ መሐመድ አላባርም እንደዛው ያድጋል። ሁልጊዜም የሚቀጥለውን አድማስ፣ የሚቀጥለውን ተግዳሮት ለመገንባት የሚቀጥለውን እድል ይሻል። ሰላም።